እናንተ ደፋሮች የእግዚአብሔርን ቤት የወንበዴ ዋሻ ያረጋችሁት። ትናንትና አዛባ የሚጥሉ ከብቶች ነው ይዘው የገቡት። ዛሬ ደግሞ ትውልድ ቤተክርስቲያንን እንዲንቃት የሚያረጋ ሐሳብ ይዛችሁ የገባችሁ ነጋዴዎች፣ ትውልድን የምትሸጡ አሳልፋችሁ ለአውሬ የምትጥሉ ተለያይተሃል። አርፎ ቁጭ በል ጸልይ፣ ተንበርከክ፣ የጸሎት አገልጋይ ሁን፣ በእግዚአብሔር ፊት ተደፋ። አለበለዚያ ታረቅ እንጂ በየፈርባታው በየክልሉ በየእንትኑ የብሔር ብሔረሰብ ሚስት ባል አትሆንም። አይቻልም፣ አልተጻፈም። ውጣ ወይ በዛ በኩልም ኮስተር ብሎ ቸርች መጥቶ ቶክሲዶ ለብሶ እንደገና ሊደግም ማለት። ይሄ 4 በ4 ክፍል የሚቀር አይደለም፣ የትውልድ ጉዳይ ነው። ቤተክርስቲያን መሪዎች በደንብ ስጉ። እኛ ብንሞት ይሻለናል። እኛ ጋር ደርሶ ኢየሱስ ከሚዋረድ ብሞት ይሻላል። ኢየሱስና ቤተክርስቲያን በኔ ዘመን ከሚዋረዱ እኔ ብሞት ነው የምመርጠው። እኔ ብሞት ባልኖር ነው የምመርጠው። የተከበረችው ቤተክርስቲያን በኔ ምክንያት የምትዋረድ ከሆነ የተከበረ እግዚአብሔር ቃል በኔ ምክንያት የሚናቅ ከሆነ እኔ ብሞት ነው የምመርጠው። ባልኖር ነው ምን ይቀርብኛል? ምን እፈልጋለሁ? እኔ ድኛለሁ፣ ጌታን አግኝቻለሁ። ለምን እሱ ጋር ልሄድ? የሚሻለው እሱ። በአንተ ምክንያት ኢየሱስ ከሚሰደብ፣ በአንተ ምክንያት የእግዚአብሔር ቃል ከሚቃለል፣ ምንም ቀዳዳ የሌለበት እዚህ ውስጥ የትም ቦታ ላይ መግባት የማይችል ሐሳብ ይዘህ አታደናቁረን። ሂድና ገበያ ላይ ፈጽም። እሱ ማንም አይከለክልም፣ መብትህ ነው። በበርሜል አለልህ፣ ሂድና ተጠመቀው። ቤተክርስቲያን ግን አይደል። ቤተክርስቲያን የክርስቶስ ነው፣ በደሙ ላይ ተመሰረተች ስለሆነ ስርዓት ስላላት